ከሌሊቱ በ9 ሰዓት ጉዞ ወደ ጉራጌ። እንደምትመለከቱት የቤቴን መብራት ሳጠፋው የውጭው ጨለማ ይታያል። ሌሊት ነው፣ ግን በጊዜ መግባትና ድባቡን መመልከት ጊዜ እንዲኖረኝ ስለፈለኩኝ 2 ቀን ብቻ ስለምቆይ በሌሊት ነው እየተነሳሁት። ያው አብራኝ የምትጓዝ እኮ ናት፣ ግን ቻው ትለኛለች። ጉዞ ወደ ጉራጌ ያልኳት ነው። አብራችሁኝ ተጓዙ፣ እናንተም ቆንጆ ቆይታ ይኖረናል። ሌሊት ነው። እዚህ ጋር አብረውኝ የሚሄዱ ሰዎች እቃ ተጭኗል። የኔን እቃ ጨመርኩኝ። መኪናችንን ሬዲ እናደርጋለን ወደ ጉራጌ ሀገር። በጣም ሌሊት ነው እያልኩኝ ነው፣ ያስፈራል ምናምን ነገር። ቀለምለም ማለቱ ከሰፈር ወጣ እስክንል ድረስ ትንሽ ያስፈራ ነበረ። በሌሊት በመውጣቴ ግን ያስተዋልኩት ነገር ወደ ዋናው አስፋልት ስገባ ሌሊት መሆኑን የሚያስረሳ ብርሃን ነው ያለው። የነጋ ነው የሚመስለው። ኢምፔሪያል አካባቢ ነው ያለሁት እንደምታዩት። እዚህ ጋራ ዞር ስል በቃ ከተማው ብርሃን ይሆናል። ሌሊት መሆኑን ነው የሚያስረሳኝ። ነዳጅ ፈለግ እናደርጋለን። ነዳጃችንን ሞልተን ወደ ጉራጌ ሀገር ጉዟችንን እንሄዳለን። ሰሞኑ የሚኖረኝን ድባብ በሙሉ በተቻለ መጠን ወደ እናንተ እኔ በአካል ተገኝቼ እናንተ ቤታችሁ ናችሁ እንድታዩ አደርጋለሁኝ። አያችሁት የከተማውን ድባብ አይደለ? ሌሊት መሆኑን የሚያስረሳ ነው። በጣም ከረፈደ እዚህ ጋር 9 ሰዓት ተኩል ምናምን ቢሆን ነው፣ ግን ብርሃኑ በቃ ከተማው ፋብልጭ ብሎ ነው ያለው። ያው ከከተማ ወጣ ስንል ጨለማው ይጀምረናል፣ ግን ኢንጆይ ያደረግነው ይሄንን ብርሃን እየሄድን ነው። አብራችሁኝ ተጓዙ፣ አብራችሁኝ ቆዩ። ብርሃኑ መጣ፣ ደግሞ የገጠሩ ድባብ ጀመረ። በቃ የክፍለ ሀገር መንገድ መሆኑ የሚያስታውቅበት ቦታ ነው ይሄ። የተወሰነ ነገር ሳልቀርጽላችሁ ነው መሰለኝ ያለፈው። እንግዲህ ልንነሳ ስንል ከቤት የነበረኝን መንገድ አወጣጥ አሳያችኋለሁ። የነበረውን መንገድ ላሳያችሁ አልቻልኩም። በጣም ሌሊት ነበር። ደግሞ መንገዱን አንስተን አሁን 1 ሰዓት ላይ ወልቂጤ ከተማ ደርሰናል። ቤቶች ራሱ አልተከፈቱም ቁርስ ለመብላት። እዚህ ብስኩታችንን ምናምን በልተን ወልቂጤ በኋላ ያለውን መንገድ ልንጓዝ ነው ማለት ነው። ወይ በጣም አንድ ለ10 ምናምነኛ ጊዜ ይሆናል ወደ ጉራጌ ክልል። ለበዓልም በተለያየ አጋጣሚ ስመጣ ዛሬ ስገባ ደግሞ ያለውን የከተማውን ድባብ በዓል ምናምን 2 ቀን ቆያለሁ። ያለውን ነገር ሁሉ አሳያችኋለሁ። አብራችሁኝ ጋብዛችኋለሁ። ከዚህ በኋላ አብረን ይላል። ለጉዞ ግን በሌሊት እንደመውጣት በቃ ደስ የሚል ነገር የለም። ፀሐይ አልመታን ምናምን። እዚህ ጋር ገና የሆነ የጠዋት ስሜት ነው ያለው። እንግዲህ ወልቂጤን አልፈን እየተጓዝን ግን በቃ ደስ የሚል አየር አለ። ከጎንና ከጎን ያለው ግሪን ደስ ይላል። ሰው ካጋጠማችሁ ራሱ በቃ ዌልካሚንግ የሆነ የዋህ ፊት ነው የሚያጋጥማችሁና በቃ ኢንጆይ እያደረግን ነው መንገዳችንን የምንሄድ ያለ ነው። አብራችሁኝ ቆዩ። አስቸጋሪ መንገድ ጀመርን። ከወልቂጤ በኋላ ያለው መንገድ ሲሰራ ረጅም ዓመት ነው ያየሁት። አሁንም አላለቀም፣ ግን ፕሮግረስ አለው። ጥሩ ነው። በመሀል ትንሽ የሚያስቸግሩ መንገዶች አሉት። ደግሞ አነስ ባለ መኪና ስለሆነ የሄድ ነው ትንሽ ተቸግረናል። ይኸው እንደዚህ እልፍ የሚሉ የሚቀድሙንን መኪኖች ታላላቆቻችንን ለፍ እያልን እየተሳሳቅን መንገዳችንን ቀጥለናል። ጥቂት ነው የቀረን። አሁን ወደ ሚቄ ከተማ ልንሄድ። የልጅነት ትዝታዎች ያሉ እዚህ ቦታ።
ሚቄ ከተማ ደርሰን ላይክ እንዴ ሰፈራችሁ ደርሳችሁ ቅያስ ውስጥ እንደመግባት ነገር ነው እዚህ ጋር እና ከተማ የምንላት ቦታን አለፍ ብለን ይሄ መታጠፊያ ነገር አግኝተን ወደ ቤቶች ገብተናል። ይህም መንገድ ሳቀው ባይገርማችሁ አረንጓዴ ሳር ብቻ ነው የነበረው፣ ግን አሁን መኪና ምናምን ሲሄድበት ይመስለኛል እንደዚህ አይነት መልክ ይዟል። 3 ሰዓት ከ20 ሆኗል። እንግዲህ ከአዲስ አበባ 200 በላይ ኪሎ ሜትር ተጉዘን ሚቄ የምትባል ከተማ ደርሰናል ማለት ነው። አሁን ውስጥ ስንገባ ቅድም እንዳልኳችሁ ብዙ አመት ነው እዚህ መጥቼ ማቀው፣ በበዓልም ያለ በዓልም መጥቼ አውቃለሁ። ማውቃቸው ሰዎች ምናምን ሲጣፉ እነሱን እያየን አብረን እንገባለን። 2 ቀን ደግሞ አብረን እዚህ እንቆያለን ማለት ነው። ሚቄ ከተማ ኬርጋት ሆቴል ወደ መኖሪያው እየገባን ነው። ሚቄ ጌም ዞን። አሁን እኔ ጌም ዞን ፎቅ ሆቴል ምናምን አላውቅም ነበር እዚህ ከመጣሁ አሁን አይ ቲንክ 1-2 አመት ሆኖኛል። አዳዲስ ነገሮች ተሰርተዋል። እዚህ ተለቅ ያሉ ቤቶች አልነበሩም። ብዙ ጎጆ ቤት ነበር የነበረው። አሁን ቆንቆሮ ቤት ምናምን ያለው ወደዛ ስንገባ ግን ቲፒካል የሆነው ጎጆ ቤቱ ምናምን ይኖራል። ይሄ አይ ቲንክ ፍርድ ቤት መሰለኝ። ፍርድ ቤት ነበር። አሁን ፍርድ ቤት ነው። የከተማው ፍርድ ቤት የሆነ ማታ ነገ መስቀል ስለሆነ ማታ ዳመራ ይበራልና እሱንም ወጥቼ ያሳያቸዋለሁ። ግን አሁን እዚህ ጋር ስናልፍ የምናያቸው የተሰሩት እንጨቶች ዳመራዎች ማታ ለመብራት የተዘጋጁ ናቸው። Oi, io da, che sei io? Da, io non so anche io. እንዴት ነሽ? ወይ ከዚህ ጨርቅ ከዚህ ጨርቅ ደራቢ ኤቲ ሳይ ጀምራለሁ። ሰው ግቢ ኤቲ እኮ እየደወለች ነበር ስልክ ካርድ እንኳን አደረሳችሁ እኮ ላስገባቸው ነው። እመጣለሁ እንግዲህ ስለዚህ አደረ እሄ አታውቁም ይገር ክፍሌ መጣው እንግዶች አስገብቼ። እሺ ባይ ዘ ወይ እንትን ነው ላይክ ባህል ነው። ከዛ ከሚቄ እንደዚህ ከከተማው እንደዚህ ከገባችሁ በኋላ ማለት ነው ቤታችሁ እስክትደርሱ ድረስ ለቅሶ የተፈጠረበት ቤት ከነበረ መጀመሪያ ቤታችሁ ገብታችሁ በዓል ምናምን ሌላ አይነት ኢንቫይሮመንት ውስጥ ከመግባታችሁ በፊት እንትን ማድረግ አለባችሁ። ለቅሶ ደርሳችሁ ገብታችሁ መውጣት አለባችሁ። እና አሁን ያገኘችኝ ጎረቤት ያለችኝ ቅድሚያ ለቅሶ ደርሰሽ ውጪ እና ብዙ ነገር ተለውጦብኛል። ባይዘው ቤታችንን እያለፍን ነው መሰለኝ። እንሂድበትን ቤት እያለፍኩት ይመስላል። ስማት ባይዛጅ ውስጥ ሰይድ በቃ ነው አክሽን ይሄ ነው። በቃ ግን ሰርፕራይዝ ነው።
በዚህ ነው እርግጠኛ ነሽ? ግን በጭራሽ ብዙ ይሄው አይደለም ኖር ነው እንዴ ማለት ቤትሽን ረሳሽው? አውሪ በእውነት ቤትሽን መርሳትሽን መናገር መቻል አለብሽ። እንዴ ይሄው ክፍሌን ጠይቀዋ ክፍሌ ቤታችን ይተወይ ኔት ትገልሽ ክፍሌ ጠፋብኝ እኮ ይሄ የገረሙ ቤት ነው። ሶ የኛ መግቢያ የትኛው ነው? ያኛ ልክፈቶ አይ በቃ እኔ እሄዳለሁ ጠፋኝ። እሺ ማለት ቤት ስለለመጠቅ ማለት ነው የኛ ላልማ ገረሙ ስለዚህ የኛ መግቢያ ይሄ ቻርቱ ነው። አዎ በደንብ ተሰራ። የወንጌላውያን አማኝ ቤተክርስቲያን ወይም የቃለ ሕይወት ቸርች ነውና እዚህ አገር ላይ ምናልባት ከ30 ዓመት በፊት ለመጀመሪያ ጊዜ ጴንጤ የሚባል ነገር ሲታወቅ የተተከለ ቸርች ነውና እኔ እንደዚህ ቆንጆ ሆኖ አላየሁትም፣ ግን ቸርች መኖሩን ከግቢያችን ቀጥሎ አውቃለሁኝ። ወላጅ አባቴ ነው ቤተክርስቲያን መጀመሪያ ጊዜ የተከለው። መተን እናየዋለን። ውርጌታ ሆይ ይሄማ አይሆንም። እንዴ ውስጡ እንዴ እንትን የለም። በቃችሁ ጋር ደውል። that's my home። ይሄ እዛ ድረስ የኛ ቤት ነው፣ ግን ግቢው ክፈተው። ጉራጌኛ ቶኗ መጣ። ግቢው ክፈተው አለች። ታምብኔሉን እምነው ብዬ ጓርድሻለሁ። እንዴት እኮ ነው ታውቃቸዋለሁ። እዛ አሁን የዛኛው ግንብ ያ ጫፍ አለ አይደለ? አይ ከሱ ጀምሮ ቸርቹ ድረስ ነው ቤታችን። እንዴ ግድ ነው የደረሰበት ክትፎ ቀርቶብን መሬቱን ትዝነት ሼር ወይ ደረሰ። ገባ በዓል ሳይከበር ምናምን ሌላ ነገር ውስጥ እንትን ሳይባል ለቅሶ ይደረሳልና ሻርፕ ስላልያዝኩት ሻርፕ ቀበልና መጀመሪያ ለቅሶ ቤት ደርሼ ወደ ቤት መጣለው ማለት ነው። ቤት ያለውን ሰው ሰላም ብለን ሻርፕ ይዘን መጣል። ይሄን የሚያህል ቤት ግን አዲስ አበባ ቢኖረን የሚል የልብ ትርታ ነው ያለኝ በዚህ ደቂቃ። በቃ የሚሰጧችሁ ፍቅር ግን ደስ ሲል በስማ ከዛ ከጓሩ ጓሩ እዚህ ከዛ ከቶሬ ነው ቤቷ አሮጊት ጋራ ያረጀ ሰው ከሞትኩም ታያኛለች። በሱ ላይ በኢየሱስ ትኖሪያለሽ ገና ምን ትሆኛለሽ? መድረስ አለብሽ የተባልኩት ለቅሶ ሻርፕ አልተገኘልኝም። የተገኘልኝን እስከርብ አድርጌ እንግዶቼን ቤት አስገብቼ እንግዲህ ሄጃለሁኝ።
ከሰኞ ያይዳጊዮ ዳጊ ሰቀወት ሳገሽ ያና ከዳ ከሰኞ አቅረሽ መንጋሃና ሳከኝ ከሰኞ የርፋዝ ወዳይ ነኝ ከሰኞ ያይዳጊ ሰይፈኞ ሁጭ አታ ያደዳ እንዴት ነው ሰላም እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን። ሰላም መጣች። እግዚአብሔር ይመስገን። እንግዲህ ከአዲስ አበባ 200 ኪሎ ምናምን ሜትር ተጉዘን ሚቄ የምትባል የጉራጌ ዞን እነር ወረዳ ሚቄ ማለት ቦታ ላይ ነው ያለነው። ቅድም ስገባ አብራችሁ የነበራችሁ አረፍ ምግብ በልቼ ጎረቤት ዞር ብዬ ሰላም ብዬ አንድ የምታዩት ቦታ ላይ ነው ያለሁት። እነዚህ በትክክል ከጓሮ ተቆርጦ የሚመጡ የዛፍ እንትኖች ናቸው። ላይ ከአዲስ አበባ ትንሽ ቫልኒሽ ተደርጎ ምናምን በርጩማ ምናምን የሚሆኑት እንጨቶች ማለት ናቸውና ከጓሮ እንደዚህ ተደርጎ ተዘጋጅተዋል። ይሄ ቦታ የተዘጋጀው ለምንድን ነው? ማታ ላይ እንደዚህ ከአዲስ አበባ የመጣው በዓል ለማክበር የመጣ ሰው ሲኖር ጎረቤት ዘመድ ምናምን ቡና ይዞ ይመጣልና ማታ ቡና ቆሎ ይዞ መጥቶ ዊኬንድ ይቀመጣል ይባላል። ማታ ዊኬንድ የምንቀመጥባትን ቦታ እኛ ደግሞ ግቢ ውስጥ እንደዚህ አዘጋጅተናል። የእሳት ማንደጃ አለ፣ ባላሳት እናነዳለን። ደመራም ነው ዛሬ። ነገ መስቀል ሆኖ አንድ ቀን በፊት አዲስ አበባ እዚህ በተመሳሳይ ቀን የሚከበርበት ቦታ ስላለ ውጪ ሰው ሰብሰብ ብሎ ደመራ በራና ባህላዊ ስርዓትን ካደረገ በኋላ በየቤቱ ይመለሳል። እኛ እንግዶች ስለሆነ ጎረቤት እንደሚመጣ ያው ኤክስፔክትድ ነው። ሁሌ ስለለመድን ምሽት ላይ ዊኬንድ እዚህ እንቀመጣለን። እዚህ ጋር ተቀምጠን እሳት ስናነድ ቡና ስንጠጣ ስንበላ ደግሞ በኋላ ላይ አሳያችኋለሁ። ይሄን 2 ቀን የአገሪቷን ድባብ ከኔ ጋር ነው የምታዩት። አብራችሁ ነው። ፍየል ተገዝቶልናል ለአቀባበል። እንግዲህ ፍቅራቸውን እዩ። ነገ በሬ ይታረዳል። ያው በዓል ነው ይታወቃል። ግን ዛሬ ማታ እንድንስተናገድበት ተብሎ ፍየል ተገዝቶ መጣልን። የደመራው ድባብ ጀምሯል። እዚህ ጋር ከግቢ መውጣት ግዴታ ነው። የሰፈሩ ሰው ሁሉ ሰብሰብ ብሎ አንድ ቦታ ነው የሚያበራው። ያው የሚሰራው እንጨት ምናምን የሚደረገው ደመራው ዋናው አለ። ግን ደግሞ ችቦውን እየያዘ ሰው ይመጣና እዚህ ጋር ይደረጋል። ዛሬ በአካል ተገኝቼ ለእናንተ ማሳያችሁ ለኔ አዲስ የሆነ ስፍራ አይደለም እና በቃ ቅልል ብሎኝ ደስ ብሎኝ ነው እያስጎበኛችሁ ያለሁት። ወደ ቤት ተመለስን። ያወራት ነገር መቀማመስ አለብን። እዚህ ጋር የከተማው ሰዎች የሚያስተናግዱን ቅድም የታረደችዋን ፍየል ፏፏ አድርገው እያዘጋጇት ነው። እኛም ይዘናቸው የሄድናቸው እንግዶች አሉ። ደግሞ መስቀል ጉራጌ ሀገር አለመግባት ይባላል። ልጅ ምንድነው ወላጆቹ በተለይ እዛ ሆኖ ልጅ ለመስቀል ካልገባ ሞቷል ማለት ነው የሚባል አባባል አለ። በህይወት ካለ ለመስቀል መግባት አለበት አመቱን እንኳን ባይችል የሚባል ባህል አለ። እኛ በእርግጥ እናት አባታችን እዛ የሉም፣ ግን ደስ ይለናል። ሰብሰብ ብለን እንሄዳለን። በዚህ አጋጣሚ ደግሞ ለእናንተ ቪዲዮ ስለምሰራላችሁ ደስ ብሎኝ ነው ዘንድሮ።
ወገግ ብሏል። ቁርስም ቀርቧል። ቡላ ነው የተሰራልን። ቂቤው ከላይ ያለ ስጋው ወደ በኋላ ነው ተብለናል። ናቹራል የሆነ ከጓሮ የመጣ ቡላ ነው። እዚህ በቃ ቂቤው ሁላ ደስ ሲል እንደምትመለከቱት እዚህ ጋር የኦርቶዶክስ እምነት ተከታዮችም ፕሮቴስታንቶችም ደግሞ ከሀገራችን ውጪ የመጣች እንግዳም አለች። ሁሉም ወደየ አምላኩ ባርኮ ወደ ቁርስ እንሄዳለን። አምላከኛውን በስመ አብ ወወልድ ወመንፈስ ቅዱስ አሜን። የእግዚአብሔር ፈቃድ ይኖርበት። አሜን። ቂቤ መጠጣት ነው፣ መብላት አይደለም። እዚህ ጋር በቃ ከግቢ ወጥቼ በር ላይ ነው ስጋ እየከተፍኩ ያለሁት። ማታ ያንን ደመራ ካሳየዋችሁ በኋላ በጣም ኃይለኛ ዝናብ ነው የዘነበው እና የአካባቢው ሰው አዋጥቶ እዛው ታርዳ እንደው ህብረት ለማድረግ እዛው ጋር የምትደረግ ባህል አለች። ሰው እንግዲህ በየቤቱ ያለውን የገዛውን ከብት ከማረዱ በዓል ከማክበሩ በፊት የሰፈሩ ሰው እንደዚህ ሰብሰብ ብሎ ማታ የበራው ደመራ ያለበት ቦታ ላይ በጋራ የታረደውን በሬ እንደዚህ ተሰርቶ የሚበላበት የሚጠጣበት የመስቀል ቀን ማለዳ ጠዋት ላይ ነው ያለነው። ይሄንን ካከበረ በኋላ ደግሞ በየቤቱ ገብቶ የራሱን አርዶ የሚበላበት የሚያከብርበት ሁኔታ ይኖራል ማለት ነው። ሰብሰብ ብለን እንግዲህ ሴቱ ስራውን ይሰራል፣ ወንዱ ደግሞ ማታ አርዷል፣ ደመራ አብርቷል። በጋራ መስቀልን ያከብራሉ ማለት ነው። በየቤታችን የሚኖረውንም አሁን የሚኖረውንም ድባብ ዞር ዞር እያልን እናያለን። አብራችን ቆዩ። ሴቶቹ ሰብሰብ ብለው ይከትፋሉ፣ የደረሰውን ጥብስ ያከፋፍላሉ። ማታ ጨፍረው በተዋጣው ገንዘብ ደግሞ የሚጠጣ ነገር ይገዛሉና በቃ ጠዋት ላይ ይሄንን ያደርጋሉ። በእርግጥ እንደነገርኳችሁ ይሄ ማታ የሚደረግ ነገር ነው። በዝናቡ ምክንያት ግን ጠዋት ሁሉም ሰው ተጠራርቶ ዜጋ እየተሰበሰበ እንዲሆን ነው። ላስተናግድ ብዬ ይሄው በጉልጋቴ እንደማንኪያ መጠቀሚያ ነው። ባህላዊ ሸምበቆ ነው። ከእንግዶቻችን ጋር ግቢ ውስጥ ደግሞ ሰብሰብ ብለን ምሳ እየበላን ነው። እርዶ አላለቀችም። ከጠዋቱ ድባብ በኋላ ብያቸዋለሁ። ሁሉም የየቤቱን ያርዳል። እንግዲህ የኛ ቤቱም ያው ከኋላ እንደምታዩት እየተስተካከለ እየታረደ ነው። ግን ወዲያው ትኩሱ ነው ጥሬ የሚመጣው። እዚህ ጋር ሰብሰብ ብለን ጥሬ ምሳችንን እየበላን ነው ግቢያችን ውስጥ። ጓሮ ገባሁኝ። አሁን ደግሞ ቆጮና ቡላ እያወጡ አግኝቼ አንዳንድ ነገር እየጠየቅኳቸው ነው። ወደፊት ደግሞ አሁን ወረቀት ገዝቼ አሁን ዙሪያ አስገባለታለሁ። ቆጮ በወረቀት ነው የሚቀመጠው። ወረቀት ነው ኖርማል ወረቀት፣ ዝም ብሎ ወረቀት ትልቅ ወረቀት እንትን ላስቲክ ሸራ እንደዛ አይነት ላስቲክ ይኸውልሽ የዚህ አይነት ላስቲክ ከዛ እንደሱ ይደረግና ቡላውም ቆጮም ይቀመጣል። አይበላሽም። አመት ለአመት እንዲቀመጥ ላዩ ከፍተሽ ረቅጠሽ ክዳን ይቀየርለታል እንጂ ድንጋይ ይለብሳል። አመትም ሊቀመጥ 2 አመትም መቀመጥ ይችላል። ምሻውን ይሄን ቆጮዋን ወስጄ እኔ በበላው በቃ ቆጮ ነው፣ ቆጮ ነው፣ ምንም አይደረግም። ይሄ ግን ቃንጫ ታጠባል። በውሃ ታጥቦ በሻማ ይከተታል። ከዛ በኋላ እሱ ላይ ጨምቀሽ እንደገና ደግሞ መዳበሪያ ፈልገሽ በመዳበሪያ ውስጥ አድርገሽ ተጨምቂዋለሽ። ቆጮ ታሪክ ያ ምንድነው? ያ ቡላ ነው። ቡላ ከቆጮ ነው የሚወጣው። ይሄ ታጥቦ ነው የወጣው። ሲፋቅ ከቆጮ ላይ ይጨመቃል። ተጨምቆ ነው በጉርጓድ ውስጥ ወይ ቆርቆርሽ ወይ ይጠራቀማል። ቆረጠችው።
ያ ቡላ ከዚህ ቆጮ ያወጣ ነው ያልሽው አይደል? ጉራጊኛ ይችላል። መሽ ስራው ይሰራ እያለች ነው። እውነት ነው። ስሩ በቃ አመሰግናለሁ። የበዓሉ የመስቀል ማግስት ነው እንግዲህ ዛሬ። ትላንት በተቻለ መጠን ድባቦቹን ሳሳያችሁ ነበረ። ቆንጆ የበዓል ፕሮግራም ነበር የነበረው። እንደ ጠዋቱ ዛሬ ደግሞ እሁድ ነው። ስለዚህ ከቤታችን ከግቢያችን ጎን ቤተክርስቲያን አለ። በታሪክ እንደሰማሁት ይሄንን ቤተክርስቲያን የኔ ወላጅ አባት ፕሮቴስታንት ወይም ጴንጤ የሚባለው እምነት እዚህ አካባቢ ሳይታወቅ በፊት ከመኖሪያ ቤቱ መሬት ከፍሎ ለቤተክርስቲያን በመስጠት ነበር የተተከለችው። እንግዲህ ረጅም ዓመታት ሆኗቸዋል። ዛሬ እሁድ ስለሆነ የእሁድ ማለዳ አምልኮ ያደርጋሉ። ወደዛ እየሄድኩኝ ነው፣ ወደ ቤተክርስቲያን ማለት ነው። አብረን ደግሞ እንግባ። የዛሬ ውሏችንንም ነገም ያለውን ነገር አብሬ ያሳያችኋለሁ። አሁን ወደዚች ቤተክርስቲያን አብረን እንገባለን። በጣም ልጅ ሆኜ ስመጣት እዚህ ላይ ነበር። በዛ የቤታችን መግቢያ ተገብቶ በዛው ነበር ወደ ቸርቹ የሚኬደው። አሁን ዮሐንስ ተክሉ ይባላል ትልቅ ወንድሜ በትክክል ይሄንን አጥሮ ወደዚህ ደግሞ ለቤተክርስቲያን የራሳቸው የሆነ ስፍራ እንዲኖርና ሌላ መግቢያ እንዲኖረው ምናምን ተደርጓል። አሁን ጸሎት ጨርሰው መዝሙር ጀምረዋል። የከበሮ ድምጽ ይሰማኛል። ትንሽ ፈርቻለሁ መግባት። አሜን ይባረክ። ከእግዚአብሔር ቃል እንሰማለን። ልጆች ወደዚህ ሁሉ ደስ ይለኛል። ወደዚህ ነው ለልጆች እንዲጸለይ እዚህ ጋር ወደፊት ሲጠራቸው በጣም ብዙ ህፃናት ነው የወጡትና በጣም ነው ልቤ የተነካው። ደስ ያለኝ አካባቢው ላይ ያሉ ህፃናት እንደዚህ መንፈሳዊ ነገርን የሚማሩበት ስፍራ ስላገኙ እዚህ ጋር ወጥቶ ይጸለይላቸዋል። ከዛ በኋላ ያው እንደ ማንኛውም የወንጌላዊ አማኝ ቤተክርስቲያን መርሃ ግብሮችን ያደርጋሉ። የእግዚአብሔር ቃል ትምህርት፣ ዝማሬ፣ የልጆች ጸሎት እንደምትመለከቱት ይደረጋል። ገብቼ በመጎብኘቴ በማየቴ በጣም ነው ደስ ያለኝ። ከታሪኬም ከቤተሰቤም ጋር የሚገናኝ ነገር ስላለው ደግሞ ደስ ብሎኝ ብዙ ነገር ጎብኝቼ ወደፊት ብዙ ነገር አብሬያቸው ለመስራት በልቤ አስቤ ነው ከዚህ ጉባኤ የወጣሁት። በእርግጥ ከዚህ በፊትም የምችላቸውን ነገሮች ለማድረግ ሞክሬ ያውቃለሁኝ። ግን ሰው በያለበት ቦታ አምላኩን የሚጠራበት ስፍራ ሲኖረው ደስ ይላል። ለዚህ ነገር ለተደረገው ጥረት ቤተሰቦቼን ላመሰግን እወዳለሁ። ወላጅ አባቴን ተክሉ ሸዋጎን፣ አሁን ደግሞ የሱ ሌጋሲ ለሚያስቀጥለው ወንድሜን ዮሐንስ ተክሉን ቴንኪው ማለት እፈልጋለሁ። እናንተን ደግሞ ዞር ዞር ብዬ ሌላውን ነገር አስጎበኛችኋለሁ ማለት ነው። እና የእሁድ ማለዳ ፕሮግራም
ተካፍለን እየወጣን የተወሰነ እንዳሳየዋችሁ። በፊት እዚህ ስመጣ ትንሽዬ በጣም ቤት ነበረችና ትንሽ የሚያመልኩ ሰዎች ነበሩ። ዛሬ ሙሉ ጉባኤ ሰው አለ። እዚህ ጋርም ያው አካባቢው ላይ ያሉ ሰዎች ባላቸው አቅም በሚችሉት ደረጃ የልጆች ሰንዴይ ስኩል የምንለው ከተማ ላይ ወይም ጧት መጽሐፍ ቅዱስ ተሰብስበው ልጆቻቸው የሚማሩበትን ክፍሎች ሰርተዋል። እንግዲህ በተቻላቸው አቅም አካባቢው ላይ መጽሐፍ ቅዱስ እንዲማሩ፣ እንዲጸልዩ፣ ህብረት እንዲያደርጉ ይቺን ግቢ አብቃቅተው እየተጠቀሙ ነው። እኛም እዚህ ሀገር በመጣንበት አጋጣሚ ሁሉ መተን ምንጸልየው እግዚአብሔርን ቃል ምንካፈለው እዚህ አካባቢ የሚኖሩ ልጆች ደግሞ በቋሚነት ይሄን አገልግሎት የሚያገኙት እዚህ ግቢ ውስጥ ነው። እንግዲህ አባቴ ጋሽ ተክሉ ሸዋጎ ድሮ ትንሽዬ በምትመስል ነገር ያዛራውን ነገር እንደዚህ እየሄደ ስላየው ደስ ብሎኛል። በጣም እድለኛ ነኝ። እዚህ እንግዲህ ጉራጌ ሀገር እንዳለው ታውቃላችሁ። ሀገሬ ከተማ ውስጥ ነው ያለሁት እና በጣም እድለኛ ነኝ ያልኩበት ምክንያት ከዚሁ በበዓሉ ማግስት ጎረቤት ደግሞ አብሮ አደግ የሆኑ ሰዎች ጋር ሰርግ አለ። ስለዚህ በዚሁ ከበዓሉ በተጨማሪ የሰርጉን ድባብ ላሳያችሁ እድል ገጥሞኛል ማለት ነው። ወደ ሰርግ ቤት እየሄድኩኝ ነው። በጣም የሚገርመው ነገር ዛሬ ጠዋት ሽምግልና 4 ሰዓት አካባቢ ሽማግሌዎች ይመጣሉ። ከዛ በኋላ የዛኑ እለት ደግሞ ወደ ከሰዓቱ ሰርጉ ነው ማለት ነው። ጠዋት ሽማግሌ ገብቶ ልጅቷን ጠይቆ እሺ ተብሎ ወጥቷል። የዛኑ እለት ከሰዓት የሰርግ ስነ ስርዓቱ ይደረጋል። ሽምግልናውም ሰርጉም በአንድ ቀን ነው ማለት ነው። እሱን ደግሞ ገብተን ባህሉን፣ ስርዓቱን የኦርቶዶክስ እምነት ተከታዮች ናቸው የሚያደርጉትን ስነ ስርዓት በሙሉ አብረን እናያለን። አብራችሁኝ ጎረቤት ስለነበረ ሰርጉ የምናውቃቸው ሰዎች አሉ። እንግዲህ እነዚህ ቤተሰቦቼ ናቸው። ሰላም እንኳን ደህና መጣችሁ ብለው ዌልካም ብለውን ገብተናል። በጣም ባህላዊ የሆነ የከተማውን አይነት ሰርግ ለማየት ጓግተን ነበረ የሄድነው። ግን በቃ በጣም የከተማ ኢንፍሉዌንስ ያለው ሰርግ ነው የነበረው። አብራችሁኝ እስቲ ተመልከቱ። ያለውን ነገር አለፍ አለፍ እያልኩኝ አሳያችኋል። ምን ተፈጠረ ብለን ነው የወጣ ነው። ያው ሰርግ የሆነ ነገር ሲኖር እንደዚህ አይነት ነገር አይጣፋም መሰለኝ። በሆነ ነገር አልተግባቡም። እየቀረጽናቸው እንደሆነ ሲያውቁ እንደውም ደስ ስላላላቸው ቶሎ ብለን አቆመን። እነሱም ወደ መስማማት ሄደዋል። ወደዚህ ስገባ እንግዲህ ሰርግ ቤት እየገባው እንደነበር ነግሬያችኋለሁ። ሽምግልናና ሰርግ አንድ ቀን ነው የሚደረገው። እዚህ ባህል ላይ እንደሰማ ነው ሽምግልናው አልቋል። ጠዋት ሽማግሌዎች መጥተው ልጅቷን አስፈቅደው ተሰጥቷል ተብሎ ሽማግሌዎች ሄደዋል። አሁን ዋናው ሙሽራ ይመጣል። ደግሞ ቅድም እንዳያችሁት የሆነች ግጭት ተፈጥራ ጸቡን እያየን ነበረ። ያው ሰርግ ላይ ፕሮግራም ላይ እንደዚህ አይነት ነገር ይፈጠራል እና ሽምግልና አልቆ አሁን የዋናው የሰርግ ፓርቲ እየደረሰ ነው። እሱንም አሳያችኋለሁ። አብራችሁኝ ነው።
ሁለት ቤት ነው ሰርጉ፣ አንድ ግቢ ውስጥ ነው። ግን በቃ እዛኛው ቤት ይጨፈራል፣ እዚኛው ቤት የሆነ ነገር ይደረጋል፣ እዛኛው ቤት ሽማግሌዎች ይግቡ ይባላል። እንደነገርኳቸው በአንድ ቀን ስለሆነ ሁለቱም ፕሮግራም፣ ሌላኛው ቤት ደግሞ ሙሽሮቹ ይግቡ ይባላል። ብቻ ወደዛ ወደዚህ እያልኩኝ እያየው ነበር ሁለቱንም። ይሄው ምግብ ቀርቧል። ሙሽሮች እንግዲህ እየመጡ ነው። ያው ሰፈሩን ቀወጥ አድርገውታል። ሲገቡ እናያለን። መተቃቀፍ መልስን አወኩት። አንደኛ ብለው ያሙሃል ገና ያሙሃል ገና ብለው ያሙሃል ገና ያሙሃል ገና አረቆባት እመና 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 ሞቶፋፊ ብሎ ይቀራል መንቀራፊ አረቆባት አረቆባት አሃ በሰላም ግቡ 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 ተናገሩበት አይሎጌ ባዲሱ ሙሽሮች አይሎጌ ሙሽር ይሆናል አይሎጌ ዛቼ ተብራና ወለድና ያቱ ወራሽ ሆኖ ይቀራል ይመላል ወለድና በኩበኩ በሰላም ግባ በሰላም ግባ ያሃ ያሙሃላ ሰላም ናችሁ? ወለድና ተፉከፉ ይሸከማል ነድድቡ ወለድና አያቱ ወራሽ ሆኖ ይቀራል ድሩን መላሽ ወለድና ሞተፋፊ ሆኖ ይቀራል በሰላም ግባ በሰላም ግባ
አሁን እዚህ ሙሽራው ማለት ነው መጣ አናስገባው ምናምን አልተባለም። እንደ አዲስ አበባ ገባና ተቀመጠ። እስካሁን ደግሞ ከውስጥ አልወጣችም ሙሽራዋ። ስጠይቅ ቆይታ ከሴት ሚዜዎቿ ጋር ራሷ ናት የምትወጣው አሉኝ። እንደዛ ነው የጉራጌ ባህል በፊት? አዎ እንደዛ ነው የሚደረገው። ጉራጌ ባህል ልጅቷ ከሚዜዋ ትቀርባለች፣ ልጁም ከሚዜው ጋር ይቀርባል። እሺ በቃ ተያይዞ ወደ ቤት ይገባሉ እንጂ ውጪ መጠበቅ ነበር። ወንበር ይቀርብና እዛ ላይ ይቀመጡ ነበር። ልጅቷ ሳትመጣ እነሱ እሺ ብሎ ቤት አይገቡም ነበር። ሳትቀርብ አሁን አልቀረበችም፣ አልፈለጓትም፣ ዝም ብሎ ወደ ቤት ገቡ። ስለዚህ ባህሉ ግን ውጪ ወጣ ልጅቷ ተያይተው ከሴት ከወንድ ሚዜ ጋር አብሮ ነው ወደ ቤት የሚገባው። እዛ ነበር። አሁን ባህል ማያውቅ ሌላ ትንሽ አሁን የአዲስ አበባ ልጆች ናቸው አላወቁትም መሰለኝ። የሰርጉን ድባብ እንግዲህ ዞር ዞር ብለን አብረን ተመልክተናል። ቆንጆ ቆይታ ነበረ። ባህሉ ይሄ ነው ወይ ብለንም አንዳንድ ሰዎችን ጠይቀናል። እንግዲህ በፊት የነበረ ባህልና አሁን ወጣቶች ሲሆኑ ከአዲስ አበባ ሲመጡ ምናምን የሆነውን ነገር አያውቁትም። ግን የገጠር ሰርግ ልንለው ብንቸገርም ዘመን ያለ የክፍለ ሀገር ነገር ሰርግ ቆይታ አብረን አይተናል። በጣም ቱባውን የሆነውን ዋናውን ባህል ግን ያው እናቶች ተለቅ ያሉ ሰዎች ነው የሚያውቁት። እኛ ለሌላ ነገር በመጣንበት በዚሁ አጋጣሚ የገጠመንን ሰርግ የጎረቤት ሰርግ ነበር አብረን ያሳየናችሁ። ቀጥሎ የሚኖረንን የበዓሉ ድባብም አብሬ ያሳይቻችሁ አብረን ወደ አዲስ አበባ የምንሄደው። እዚህ ከተማ ስንሄድ እንደሚደረገው ዛሬ ማምሻው በእኛ ቤት ነው። የሰፈሩ ሰው ሰብሰብ ብሎ ስለሚመጣ ያለውን ነገር እንግዲህ ዘግጀት አድርገን ደግሞ ሰዓታችንን አንድደን ሰውን ጠበቅ ነው። እዚህ ጋር እሱን እያሰነዳዳን ነው። ጉርብትና እናካሂዳለን። ይሄ ቅድም የነገርኳችሁ ጀግናው ወንድሜ ነው። አሁን ደግሞ የጎረቤቱን ልናስተናግድ እንደዚህ እያሰነዳዳን ነው። ክትፎ በቃ ድባቡ በሙሉ ደስ ይላል። ጥረስ ይባላል። ይሄ ካልተሳሳትኩኝ ኮባ ላይ ይደረጋል። ክትፎ አይቤው ምናምን እንደ ሳህን ነው የምትጠቀሙት። ቆንጆ መስተንግዶ አድርገን እዚህ ጋራ ደግሞ ወደ መጨረሻ ላይ ዝግጅታችንን አብርተን አስተናግደን ቆንጆ ጊዜ አሳልፈናል ማለት ነው። በአካል የተገኘ ነው እንግዲህ እዚህ እነሞር ኢነር ወረዳ ሚቄ የሚባል ስፍራ ላይ ነው። የበዓል ድባብ ሰርግ፣ የአየሩ ሁኔታ በቃ ዞር ያለን ያላየነው ነገር የለም። እጅግ በጣም ቆንጆ ቆይታ ነበር የነበረኝ። በአካል ተገኝቼ እነዚህ ሁሉ ድባቦች ለእናንተም ስላደረስኳችሁ በጣም ደስ ብሎኛል። በአካል ሚዲያችንን እንደዚህ በአካል እየተገኘን እንድናሳያችሁ የምትፈልጓቸውን ፕሮግራሞች፣ ቤቶች፣ ስፍራዎች ሁሉ ኢቨንቶች በአካልኛ ተገኝተን እርስዎ ባሉበት እናደርሳችኋለን። በጉራጌ ክልል የነበረንን ቆይታ ከወደዳችሁት ለብዙዎች እንዲደርስ ሼር አድርጉልን፣ ላይክ አድርጉልን፣ ሰብስክራይብ አድርጉልን። ይህ በአካል ሚዲያ ነው። እኛ በአካል እርስዎ በቤቱ ሆነው ያለውን ድባብ ይመለከታሉ። ባይ